ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን የቅዱስ ፓትርያርኩ መልእክት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ የሰውን ወገን ለማዳን የልጁ ማደሪያ ትሆን ዘንድ ድንግል ማርያምን የመረጠ መፍቀሬ ሰብ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት ጾመ ማርያም አደረሰን አደረሳችሁ። ከወደዳችሁኝስ ትእዛዜን ጠብቁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15። ፍቅር የሕያዋን አካላት ረቂቅ መገናኛ ነው። ሕያዋን አካላት በውጫዊውና ግዙፉ አካላቸው በተወሰኑ ጊዜያትና ቦታ ይገኛሉ። ስለ ጋራ ጉዳያቸው በጋራ ይመክራሉ፣ ይበልጥም ይቀራረባሉ። ይሁንና የሕያዋን አካላት ግንኙነት በአካል በጊዜና በቦታ ብቻ የተወሰነ አይደለም። በፍቅረ መንፈስ ተገናኝተውም ይግባባሉ። ከአካላዊ ግንኙነት በላይ የበለጠ ይኸው ፍቅረ መንፈስ ነው። ከዚህ አንጻር እግዚአብሔርንም ማግኘት የምንችለው በዚሁ ፍቅረ መንፈስ ሆነን በእምነት ዓይን ነው። ይህ በመሆኑ ሐዋርያው ቅዱስ ዮሐንስ በመልእክቱ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል በማለት ያስተምረናል። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 16። ይህ ማለት ከሱ ጋር በፍቅር ስንገናኝ እሱም በእኛ እኛም በእርሱ የመኖር ኩነት ይፈጠራል ማለት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ጌታችን አፍቅሮ ለእግዚአብሔር አምላክከ አምላክህን እግዚአብሔርን ውደደው በማለት በፍጹም ልባችን እንድንወደው እንደዚሁ ራሳችንንም በምንወድበት መጠን እርስ በርሳችን እንድንዋደድ ማዘዙን እናውቃለን። የመዋደዳችን መለኪያ ሚዛንና መገለጫው ምልክትም ትእዛዙን ማክበርና መጠበቅ እንደሆነ ብትወዱኝስ ትእዛዜን ጠብቁ በማለት አስተምሮናል። ከዚህ አኳያ ጌታን መውደድ ማለት ትእዛዙን በመጠበቅ የሚገለጽ ግዙፍ ነገር እንጂ ምናባዊና የማይታይ ድብብቆሽ ነገር አይደለም ማለት ነው። ጌታችንን የመውደድ ነገር ትእዛዙን በመጠበቅ የሚገለጽ ከሆነ ትእዛዙ ምንድነው የሚለውን ማየት አስፈላጊ ይሆናል። ትእዛዙን በጥቅል ስናይ እግዚአብሔርን ባልንጀራን በመውደድ እንደሚያጠቃልል ራሱ ጌታችን አስገንዝቦናል። በተለይም በባልንጀራችን ላይ የምንከተለውን መውደድ ከላይ እንደተገለጸው እንደ ራስህ አድርገህ ውደድ ተብሎ በግልጽ ተቀምጦልናል። የሰው ባልንጀራ እነማን ናቸው? በሕይወት ያሉ ናቸው ወይስ የሞቱት? ወገን ዘመድ ወይስ የሰው ወገን በሙሉ የሚለውን ማወቅ አስፈላጊ ነው። ጌታችን ነገሩን በዚህ ደረጃ ለይቶ አላስቀመጠም። ለምን ቢባል ባልንጀራ ማለት የተወሰነን የማህበረሰብ ወገን የሚያሳይ ሳይሆን መላውን የሰው ወገን የሚገልጽ በመሆኑ እንደዚሁም የሞቱትም ሆኑ ያለነው ሁላችንም በሱ ፊት ሕያዋንና እርስ በርሳችን ባልንጀሮች በመሆኑም መዋደዳችንን ሆነ መከባበራችን በሕይወተ ሥጋ ሳለም ብቻ ሳይሆን ከዚያም በኋላ እስከ በሌለው እድሜ በመሆን ጌታችን በጊዜ በቦታ በከፊል ለይቶ አላስቀመጠ። የተወደዳችሁ የመንፈስ ቅዱስ ልጆች ምዕመናን እና ምዕመናት ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይ ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ድንግል ማርያም የመጀመሪያውን ደረጃ ትይዛለች። ይህ በመሆኑ ከፍጥረት ወገን ከሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባስያነ እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በ4ኛው መቶ ክፍለ ዘመን የነበረው ዕውቁ ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር ይእቲ ተአቢ ኪሩቤል ወትፈደፍድ ሱራፌል እስመ ኮነት ታቦተ ለአሃዱ ዘእምቅድስ ሥላሴ። እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች፣ ከቅድስ ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለች በማለት አስተምሮናል። በመሆኑም ለስሟ መታሰቢያ በሆነው በዚህ ጾመ ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለች
ትወዳለችና ስለኛ ትጸልያለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝ ፍቅር በትዕይንተ ዓለም ባለች ቤተክርስቲያን ዘንድ የተሳሰረ ነው። ስለሆነ በዚህ የጾመ ፍልሰታ ለማርያም ሱባኤ የተራቡትን በመመገብ፣ የታረዙትን በማልበስ፣ የተጣሉትን በማስታረቅ፣ የታመሙትንና የታሰሩትን በመጠየቅ፣ ቅዱስ ቁርባንን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን እንድናሳልፍ በሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነው የፍጥረት አውዳሚ ጦርነት በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቦና በትሁት ስብዕና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። የተባረከና የተቀደሰ ጾም ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ነሐሴ 1 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን